ታላቁ የእስልምና መሪ ዑመር ኢብኑል ኸጣብ ረዲየላሁ አንሁ ግዛታቸው ከፋርስ እስከ ሮም የተዘረጋ ስማቸው በዓለም ላይ የነገሰ ታላቅ መሪ ነበሩ። እሳቸው ሲመጡ ቄሳሮች የሚርበተበቱበት፣ ሰራዊታቸው ምድርን የሚያንቀጠቅጥ ኃያል ነበሩ። ነገር ግን ይህ ሁሉ ስልጣንና ክብር የህዝባቸውን የልብ ትርታ ከመስማት አላገዳቸውም። የዑመር አስተዳደር በቤተ መንግስት ቅንጦት ውስጥ የተወሰነ አልነበረም። ይልቁንም የህዝቡን የእውነተኛ ኑሮ ለመረዳት በጨለማ ሌሊት የከተማውን ጸጥታ ሰንጥቀው መጓዝ የዘውትር ተግባራቸው ነበር። በአንድ ቀዝቃዛ ሌሊት መዲና በጽሞና ተውጣለች። ብርዱ አጥንት ድረስ ዘልቆ ይገባል። ዑመር ረዲየላሁ አንሁ ከረዳታቸው አስለም ጋር በመሆን የህዝቡን ሁኔታ ለመቃኘት በጨለማው ውስጥ ይራመዳሉ። ድንገት ከርቀት የሚታይ የእሳት ብልጭታ ተመለከቱ። ወደዛ አቅጣጫ ሲጠጉም የህፃናት የልቅሶ ድምፅ ጆሯቸውን መታው። ልቡ የተሰበረው ዑመር በፍጥነት ወደ ድንኳኑ ተጠጉ። አንዲት እናት ከሶስት ልጆቿ ጋር እሳት ዳር ተቀምጣለች። ልጆቹ በረሃብ አለንጋ እየተገረፉ ያለቅሳሉ። እናትየውም እንባዋን እየጠረገች ማሰሮውን ታማስላለች። ዑመር በድንጋጤ ጠየቁ፣ ሰላም ላንቺ ይሁን። ለመሆኑ ይህ ሌሊትና ብርድ ምን አይነት ሰዎች ላይ ጣለን? ሴትዮዋም ቀና ብላ ሳታያቸው በምሬት መለሰች፣ እኛ ከቀዝቃዛው ሌሊትና ከረሃብ ጋር እየታገልን ያለን መንገደኞች ነን። ዑመር ልጆቹን እያመላከቱ እነዚህ ህፃናት ለምን እንደዚህ ይጮሃሉ? ምን ሆኑ ሲሉ ጠየቁ። እናትየውም አንገቷን ደፋ አድርጋ ረሃብ ነው እንደዚህ የሚያስጨዋቸው፣ የሚላስ የሚቀመስ አጥተዋል አለች። ዑመር ግራ በመጋባት ወደ ማሰሮ ጠጋሉና ታዲያ እሳት ላይ የጣድሹ ማሰሮ ምንድን ነው? ምግብ እየሰራሽላቸው አይደለም እንዴ አሉ። ሴትዮዋም በረጅሙ ተነፈሰችና ልብን የሚሰብር መልስ ሰጠች። አይ ወንድሜ፣ ማሰሮ ውስጥ ያለው ውሃና ድንጋይ ብቻ ነው። ልጆቹ ምግብ እየደረሰ ነው ብለው ተስፋ አድርገው እንዲጠብቁና እንቅልፍ እስኪወስዳቸው ድረስ እያታለልኳቸው ነው። ከዚህ ውጪ ምንም አይነት አማራጭ የለኝም። ይህን ስትናገር ድምጿ በንዴትና በሐዘን ይንቀጠቀጥ ነበር። በመቀጠል እንዲህ አለች፣ በእኛና በዑመር መካከል አላህ ይፍረድ። የእኛን ችግር ዘንግቶ በቤተ መንግስቱ ይተኛል፣ እኛ እዚህ በረሃብ እንቃጠላለን። ይህ ንግግር ለዑመር ልክ እንደ መብረቅ ነበር የወረደባቸው። ልባቸው በድንጋጤና በጸጸት ተሞላ። ሴትዮዋ ራሱ ዑመር ፊት ለፊቷ የቆመው ሰው መሆኑን አላወቀችም ነበር። ዑመር አልተከራከሩም፣ ራሳቸውንም አልተከላከሉም። ይልቁንም ወዲያውኑ ከአስለም ጋር ወደ መዲና የከብትና የእህል መጋዘን ባይቱል ማል ሮጡ። ዑመር እህል ወደ ተከማቸበት ቦታ እንደደረሱም አንድ ትልቅ ዱቄትና የዘይት መያዣ አዘጋጁ። ከዚያም ወደ አስለም ዞሮ ይህን ዱቄት በጀርባዬ ላይ ጫንልኝ አሉ። አስለም ደነገጠ። አንቱ የሙሚኖች መሪ ሆይ እኔ እሸከምልዎታለሁ፣ እርሱ አይድከሙ ብሎ ሊቀበላቸው ሞከረ። በዚህ ጊዜ ዑመር ታሪካዊና ለዘመናት የሰው ልጆች ሁሉ መሪዎች ትምህርት የሚሆን ንግግር ተናገሩ። ፊታቸው በቁጣና በስጋት ተለውጦ እንዲህ አሉ፣ አስለም ሆይ አንተ ዛሬ ዱቄቱን ብትሸከምልኝ በቂያማ ቀን ከፈጣሪ ዘንድ ያለብኝን ወንጀልና ኃላፊነት ልትሸከምልኝ ትችላለህን? በፍጹም አትችልም። ስለዚህ ተወኝ፣ የራሴን ሸክም ራሴ ልሸከም። አስለም የአለቃውን ቁርጠኝነት ሲያይ አቀረቀረ። ዑመርም ያንን ከባድ የዱቄት ጆንያ በጀርባቸው ተሸክመው ዘይቱን በእጃቸው ይዘው በሌሊቱ ጨለማ ውስጥ ትንፋሽ እያጠራቸው ወደ ሴትዮዋ ድንኳን ተመለሱ። የዓለም መሪ የነበሩት ዑመር ያንን ከባድ ሸክም ተሸክመው ሲሮጡ ላባቸው ጠብ ጠብ ይል ነበር። ቦታው እንደደረሱ ጆንያውን አወርደው በፍጥነት ምግብ ማዘጋጀት ጀመሩ። እሳቱን ለማቀጣጠል አጎንብሰው ሲነፉ ጭሱ በወፍራሙ ጺማቸው ውስጥ ሰርጎ ይወጣ ነበረ። በገዛ እጃቸው ዱቄቱን አቦኩ፣ ዘይቱን ጨመሩ፣ ምግቡን አብስለው አቀረቡ። ህፃናቱ ምግቡ ሲደርስ በደስታ ተቀበሉ። ዑመርም ልጆቹ እስኪጠግቡ ድረስ እያቀረቡ አበሏቸው። ሴትዮዋና ልጆቹ በደስታ ከበሉ በኋላ የልጆቹ ጩኸት ወደ ሳቅና ጨዋታ ተቀየረ። ትንሽ ቆይተውም በሰላም እንቅልፍ ወሰዳቸው። ዑመር ረዲየላሁ አንሁ ይህንን ሲመለከቱ ፊታቸው በደስታ በራ። ሴትዮዋም ወደ እሳቸው ዞራ ከልብ በመነጨ ምስጋና እንዲህ አለች፣ አላህ መልካሙን ሁሉ ይስጥህ። ለዚህ ህዝብ መሪ መሆን የሚገባ ከአንተ የተሻለ ሰው የለም። ያ በቤተ መንግስት የተቀመጠው ዑመር ግን ስለኛ ምን ያውቃል? ዑመር ማንነታቸውን አሁንም አልገለጹም። ይልቁንም በፈገግታ ነገ ወደ ዑመር ዘንድ ሂጂ፣ እኔንም እዛ ታገኛለሽ፣ ፍትህም ታገኛለሽ አሏት። ከድንኳኑ ርቀው ሲሄዱ ዑመር ለአስለም እንዲህ አሉት፣ አስለም ወይ እነዚህ ልጆች በረሃብ ሲያለቅሱ አይቻለሁና ሲስቁና ሲቦርቁ ሳላይ መሄድ አልፈለግኩም ነበር። አሁን ተረጋጋው። ይህ ታሪክ የሚያሳየን መሪነት በዙፋን ላይ መቀመጥ ሳይሆን የህዝቡን እንባ ማበስ ነው። ዑመር ረዲየላሁ አንሁ ስልጣንን እንደ ጌጥ ሳይሆን እንደ ከባድ የኃላፊነት ቀንበር ነበር የሚመለከቱት። በፍርሃቴ ዳርቻ አንዲት ፍየል መንገድ ብትስት አላህ ዑመርን መንገድ ለምን አላበጀላትም ብሎ ይጠይቀዋል ብዬ እፈራለሁ የሚሉት እኚህ ታላቅ መሪ የሰዎች ብቻ ሳይሆን የእንስሳት መብት የሚያስጨንቃቸው ነበሩ። የዑመር ታሪክ ለዛሬውም ሆነ ለነገው ትውልድ ስለ እውነተኛ አገልጋይነትና ርህራሄ ሕያው ምስክር ነው።